ሰላም ጤና ይስጥልኝ ውድ ተከታታዮቼ ተመልካቾቼ፣ እግዚአብሔር ይመስገን እኔ ደህና ነኝ። በዛሬው ቪዲዮ ይዤላችሁ የቀረብኩት እንደዚህ የሚያምር ከሽምብራና ከፍርኖ ዱቄት የተጋገረ የዳቦ አገጋገር ይሆናል። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ ከመሄዳችን በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ሌሎችን ደርስ ያደረጋችሁ ቪዲዮውን እስከ መጨረሻው እንድትከታተሉ በአክብሮት ጋብዛለሁ፣ ጠይቃለሁ። ወደ አሰራሩ ስንሄድ እዚህ ጋር በጎድጓዳ ሳህን ላይ ቅዝቃዜውን ለቀቅ ያደረገው ለብ ያለ ውሃ በጎድጓዳ ሳህን ላይ አደርጋለሁ። እርሾውን ለማዘጋጀት አንድ የሾርባ ማንኪያ ደረቅ እርሾ የፈረንጅ እርሾ አደርጋለሁ። እዚህ ላይ ትንሽ የፍርኖ ዱቄት አደርግበታለሁ። አንድ ማንኪያ አንድ ሾርባ ማንኪያ የሚሆን አደርግበትና ባንድ ጋር እበጠብጠዋለሁ። ላይ አንድ የሾርባ ማንኪያ ስኳር እንደዚህ በጠብጠውና አዋህደውና ክድን አደርገውና ትንሽ ኩፍ እስኪል ድረስ ጠብቀዋለሁ። ከ5 ደቂቃ በኋላ እንደዚህ ኩፍ ብሏል። እንደዚህ ሲሆን እርሾ መስራቱን በደንብ እናውቃለን። እዚህ ጋር የፍርኖ ዱቄት ያደረኩት 3 ኩባያ የፍርኖ ዱቄት ነው፣ ነፍቼዋለሁ። እዚህ ጋር ደግሞ የሽምብራውን ዱቄት እነፋዋለሁ። የሽምብራ ዱቄት ያደረኩት 4 የሾርባ ማንኪያ ነው ያደረኩት። ከፈለግንም ጨመር ማድረግ እንችላለን። የሽምብራ ዱቄት በጣም ለም ያለ ስለሆነ ሲነፋ ትንሽ ያስቸግራል። በማንኪያ እንደዚህ ነካ ነካ አድርገዋለሁ እንዲወርድልኝ። ይኸው 4 የሾርባ ማንኪያ ነው ያደረኩት። የሽምብራ ዱቄቱን መቀነስም ከዚህም ጨመር ማድረግ እንችላለን እንደ ፍላጎታችን። በጣም ቆንጆ ነው። እኔ ለመጀመሪያ ጊዜ የሞከርኩት፣ ከአሁን በፊትም ጋገሬው በጣም ነው የወደድኩት። ይኸው እንደዚህ ዱቄቴን ነፍቻለሁ። በዚህ ላይ የሚያስፈልጉት ቅመም ጨምራለሁ። ፒክን ፓውደር ግማሽ የሾርባ ማንኪያ ፒክን ፓውደር፣ ጨው ይሄን ያክል አይባልም፣ እኛ መጥነን ማድረግ ነው። ቅመም አብሽ፣ ድንብላል፣ ነጭ አዝሙድ ባንድ ጋር የተዘጋጀ ነው። ጥቁር አዝሙድ እንደዚህ ሽታ እናደርገዋለሁ። ስናሸው እንትኑ ሽታው ይወጣል። ዘይት 3 የሾርባ ማንኪያ የሚያክል በግምት ያደረኩት። አሁን ይሄንን ሽታ አድርጌ አወከዋለሁ። ውሃውን በአንድ ጊዜ አልጨምርም። ውሃውን በአንድ ጊዜ ከምንጨምር ቀስ እያልን ጠብ እያደረግን እሽት ስናደርገው የሚያምር ቆንጆ የሆነ ዳቦ ይሆናል። ቤተሰቦቼ ከታች የምትፈልጉት ቪዲዮ ካለ ብዙ የተለያየ የዳቦ አገጋገር አሰራር የለቀኳቸው ቪዲዮዎች ስላሉ መመልከት ትችላላችሁ። ቤተሰቦቼ እንደዚህ ሽታ አድርጌ ተመልሼ እመጣለሁ አውክቼ። ይሁንና እንደዚህ ሽታ አድርጌ አውክቸዋለሁ። ቪዲዮ እንዳይረዝም በማሰብ ያን ታሳቢ በማድረግ ነው። ቪዲዮ እንዳይንዛዛ ለተመልካች እንዳያሰለች እሱን በማሰብ ነው። ይኸውና ቆንጆ አድርጌ አውክቸዋለሁ። አሁን በዚህ ላይ ይሄን አስተካክለውና በላው ላይ ደግሞ ትንሽ ዘይት አድርግበታለሁ። ኩፍ ሲል ክዳኑ ላይ ወጥቶ ሊጡ እንዳይጣበቅ ወይም አወካውበት ላይ እንዳይጣበቅ ለዛ ነው ክድ እናደርገውና ኩፍ ሲል ደግሞ ተመልሰን እንገናኛለን። ቤተሰቦቼ ላይክ ማድረጋችሁን አትርሱ። ይኸውና እንደዚህ ኩፍ ብሏል። አንድ ጊዜ ብቻ ወደ ላይ ቀስቀስ ሲል ኩፍ ሲል ነው የከፈትኩት። በመጋገሪያው ላይ አድርጌ ለትንሽ ደቂቃ ስለማቆየው የምጋግረው በብረት ድስት ነው የምጋግረው።
ወደ ላይ ንፍት ስለሚያደርግ ብረት ድስቱ ደግሞ ከፍታ ስላለው ይሄ የተሻለ ሆኖ ስላገኘሁት ነው። እዚህ ጋር ዘይት ቀብቼዋለሁ ብረት ድስቱን። በዘይቱ ላይ ደግሞ ትንሽ ዱቄት ብናድርጌ እሽት አድርጌዋለሁ። እዛ ደግሞ ወረቅ ዝብዳ አድርጌበታለሁ። በዛ ላይ ሊጤን አደርጋለሁ። እነዚህ ዙሪያውን አስተካክየዋለሁ። ክድን አደርገውና ቢያንስ ለአንድ 10 ደቂቃ 15 ደቂቃ ወደ ላይ ኩፍ እስከሚል ድረስ ጠብቀዋለሁ። ይኸው ከ15 ደቂቃ በኋላ እንደዚህ ወደ ላይ ኩፍ ብሏል። በፓትራ ላይ ሆነው እንደዚህ ኩፍ ሲል ሲጋገር ወደ ላይ ሲወጣ ይተርፋል ሊጡ። ስለዚህ እንደዚህ ከፍ ባለ ስንጋግረው ንፍት ሲያደርግ ወደ ላይ ቆንጆ ይሆናል። ወደ ፍርን ውስጥ አስገብቼው በዚህ መልኩ በስሎ አውጥቼዋለሁ። እንዴት እንደሚያምር አበሳሰሉ በጣም ደስ ይላል። ሽታው ደግሞ አጠይቁኝ በጣም ቆንጆ ነው። በተለይ ደግሞ የሽምብራ ዳቦ በትኩሱ ስንበላው ደግሞ በጣም ቆንጆ ነው። እስኪ ደግሞ በሳህን ላይ ላርገው። ይኸውና ብረት ድስቱ ላይ ምንም አልተጣበቀም። ሰዋጣው አላስቸገረኝም። በጣም ቆንጆ ነው። እንደምታዩት ከለሩ በጣም ያምራል። ሽታው ደግሞ በጣም ደስ ይላል። የቅመሙ ከሽምብራው ጋር ያለው በጣም ደስ ይላል። አሁን እንደዚህ ከፍ ያለ ዝቅ ያለ እንደዚህ ያለ ፓትራ ቢሆን እንደዛ አይነፋም። ብረት ድስቱ ግን እንደዚህ ቁመት እንደዚህ ከፍ ያለ ስለሆነ እንደዚህ ንፍት ያለ ዳቦ ሆኗል። ቤተሰቦቼ ይኸውና ይህን የመሰለ የሚያምር ከሽምብራም እንደዚህ መጋገር እንችላለን። ሞክሩት። እኔ በጣም ነው እየወደድኩት ቤተሰቦቼ። ውድ ቤተሰቦቼ ተመልካቾቼ ቆርሼ ማሳያችኋለሁ። የዛሬው ስራ ይህን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ቪዲዮን ስለምታዩልኝ አብራችሁ ስለምትቆዩ እጅግ በጣም አድርጌ አመሰግናለሁ። ለቤቴም አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮ ለሌሎች እንዲደርስ እያደረጋችሁ እንድታበረታቱ በትህትና ጠይቃለሁ። የዛሬ ስራ ይህን ይመስል ነበረ። በሌላ በአዲስ ቪዲዮ በአዲስ ስራ እስከምንገናኝ ድረስ ሰላም።